ክቡራንና ክቡራት የሶስታን ሚዲያ ቤተሰቦቻችንና አድማጭ ተመልካቾቻችን እንደገና ለዛሬው ቀን እንድንገናኝ እግዚአብሔር ፈቅዷል። በያላችሁበት ሰላማችሁ የበዛ ይሁን። እኔ ወንድማችሁ መጋቢ ደረሰ ነኝ። ባለሁበት የኔም ሰላም ተጠብቋል። ከዚህ ቀደም በሰራናቸው ቪዲዮዎች መልእክቶቻችንን እያገኛችሁ አብራችሁን እያገለገላችሁ ብዙዎች እንዲደርስ በማድረግ ደግሞ ምላሾቻችሁን እየሰጣችሁን ያለው የምታደርጉት እንቅስቃሴ እጅግ የሚያስደስትና የሚያበረታታ ነው። በዚሁ እንድትቀጥሉና እንድትበረታቱ ማሳሰብ እፈልጋለሁ። አንዳንዶች ግን መልእክቶቻችን ካያችሁ በኋላ እንዲሁ በዝምታ በዛው የምትቀሩ ወገኖችም አላችሁ። ሐሳባችሁን ብታሳውቁን ደግሞ ለብዙሃንም እንዲደርስ መልእክቶቻችንን ላይክ፣ ሼር እና ሰብስክራይብን በማድረግ በዚህም ደግሞ አብሮነታችሁን ብታሳዩን ደስ ይለናል። ከተቀበላችሁ፣ ካያችሁ፣ ከተካፈላችሁ በኋላ በዝምታ ብቻ ብታልፉት ይሄ መልካም አይደለም። አብሮነታችሁን አሁን ባልኳችሁ አቅጣጫን በማድረግ ደግሞ እንድታበረታቱን ለማሳሰብ እንፈልጋለን። ከዚህ ቀደም የሶስት አንድ የሚዲያ አገልግሎታችን ዋና ጽንሰ ሐሳብ ወደ ሆነው አንድ ጌታ፣ አንድ አካል፣ አንድ ታዛ የሚለውን ዋና ሐሳብ ወደ መነጋገር፣ ወደ መመካከር፣ ወደ መማማር ከመሸጋገራችን በፊት ለሁሉም የሰው ልጆች ለሁላችንም ምንም አይነት የሃይማኖት ልዩነት ሳይኖር፣ ምንም አይነት የኑሮ ልዩነት ሳይኖር ለሰው ልጆች በሙሉ የሚጠቅሙ ሁለት መሰረታዊ ነገሮችን ማንሳት ተገቢ ነው በሚል እዛ ላይ ባለን አቋም ሐሳባችንን ልናካፍላችሁ መጀመራችን ይታወቃል። እርሱ ምንድነው? ጤናማ እና ተፈጥሯዊ ልዩነቶችን የሰው ልጆች በሙሉ ቢያውቁና እዛ ጋር ያለው በጤናማና በተፈጥሯዊ ልዩነቶች ውስጥ ያሉትን መልካም ነገሮች፣ እዛ ውስጥ ያሉ የህይወት ቅመሞች፣ እዛ ውስጥ ያሉ መልካም የሆኑ ግብአቶችን መለየትና ማወቅ የስልጣኔ ምልክት፣ የእድገት ምልክት፣ የትልቅነት ምልክት እንደሆነ ላሳያችሁ ሞክሬያለሁ። ከዚህ ቀደም የሰራሁላችሁን ቪዲዮዎች በሚገባ በማየት ይህንን እውነት በበቂ መልኩ መረዳት ትችላላችሁ። ከዚህ በኋላ ደግሞ አሁን በምሰራው በዚህ ቪዲዮ ጤናማና ተፈጥሯዊም አንድነት ያለን እኛ የሰው ልጆች የትም ዓለም ላይ እንኑር፣ የትም ሀገር ላይ እንኑር፣ በየትኛውም አይነት የህይወት ስርዓት እንለፍ፣ ምንም አይነት ሃይማኖት ይኑረን፣ አንድ የሆንባቸው፣ አንድ ሆነን የምንኖርባቸው፣ አንድ ሆነን የምንቀጥልባቸው የማይነቃነቁ አንድ የሆንባቸው መሰረቶች ደግሞ አሉ። አንድ የሆንባቸውን ዋና ነገሮች ደግሞ ማወቅ ከዚህ በኋላ ላለን ማህበራዊ ትስስርና አብረን ለምናደርጋቸው የህይወት መስተጋብሮች የበለጠ ዋጋ እንዲኖረን ያደርግና መሰልጠናችንን፣ መበርታታችንን፣ መማራችንን፣ ማወቃችንን ማሳያ ምልክት ይሆነናል ማለት ነው። አንድ የሆንባቸው ነጥቦች ጥቂቶቹን ብቻ አነሳላችሁና ይሄ ለሁላችንም የሰው ልጆች የሚጠቅሙን ነገሮች ናቸው። ጥቂቶቹን ብቻ አነሳላችኋል። ለምሳሌ አንድ የሆንባቸውን መሰረታዊ የሃይማኖት ትምህርቶችን ብትመለከቱ፣ የሃይማኖት መግለጫዎችን፣ የሃይማኖት እውነታዎችን ብትመለከቱ በዓለማችን ላይ ወይም በምድራችን ላይ ትልቁን የሰው ቁጥርና ትልቁን የሃይማኖት ተከታይ አላቸው ተብለው የሚታመኑ የክርስትና እምነት አስተማሪዎች ወይም ዋና መሪዎች፣ የእስልምና እምነት አስተማሪዎች ወይም ዋና መሪዎች፣ የአብርሃሚክ ፌዝ ወይም ደግሞ የአብርሃም እምነት በመባል የሚታወቀው የጁዳይዝም እምነት ዋና መሪዎች፣ አስተማሪዎች፣ አብዛኛውን የዓለማችንን የእምነት ትልቁን ቁጥር የሚይዙ እምነቶች፣ እነዚህ ሶስቱ እምነቶች የሰው ልጆችን የፈጠረው አንዱ አጥናፈ ዓለማትን የፈጠረው እና የአጥናፈ ዓለማት ባለቤት የሆነው አንድ የሁሉ ፈጣሪ፣ የሁሉ ገዢ፣ የሰው ልጆችም ገዢ፣ የሰው ልጆችም ፈጣሪ ነው የሚል አስተምሮና እምነት አላቸው። ስለዚህ እኛ አንድ የምንሆነው የሁላችንም ፈጣሪ፣ የሁላችንም አምላክ፣ የሁላችንም ገዢ፣ የሁላችንም ባለቤት አንድ ፈጣሪ እንዳለን ስለምናም እርሱ ደግሞ የሁላችንም ስለሆነ በዚህ አንድ ነን ማለት ነው። ሌሎች ደግሞ የቡዲዝምንና የሂንዱይዝም እምነት
ደግሞም ባህላዊ እምነት የሚከተሉ ሌሎች እምነቶችን ደግሞ ስናይ የሰው ልጅ ከነዚህ አሁን ካልኳችሁ ዋናና ትልቁን የእምነት ቁጥር ወይም በርካታ የእምነት ተከታዮች እንዳሏቸው የሚነገርላቸው ክርስትና፣ የእስልምና ደግሞ አብርሃሚክ እምነት ተከታዮችና አስተማሪዎች መሪዎች ከሚያስተምሩት በተጨማሪ ሌሎቹ የቡዲዝም፣ የሂንዱይዝም ደግሞ ባህላዊ እምነት ተከታዮች ምን ይላሉ? የሰው ልጅ አካላዊ ውቅር አለው። ተመሳሳይ የሆነ አካላዊ ውቅር አለው። ውስጣዊ ውቅርም አለው። ይሄ አካላዊ ወይም ውጫዊ እና ውስጣዊ ውቅሩ አንድ አይነት ነው፣ ተመሳሳይ ነው የሚል እምነት አላቸው። የሰው ልጅ ደግሞ የማይዳሰስ የማይጨበጥ ውስጣዊ ማንነትም አለው። ነፍስ የሚባለው ማለት ነው፣ ወይም መንፈስ የሚባለው ማለት ነው። የሰው ልጅ ውስጣዊ የማይታይ የማይጨበጥ ግን ደግሞ እውነት የሆነ ውስጣዊ ማንነትም አለው ብለው በተለያየ አገላለጥ ይግለጡት እንጂ ያምናሉ። እና እኛ የሰው ልጆች የሚታይ አንድ የሆነ ተመሳሳይ የሆነ ውጫዊ የሆነ ውቅር አለን። ደግሞም ውስጣዊ የሆነ ነፍስና መንፈስ አለን። በዚህ አንድነታችን የታወቀና የተረጋገጠ ነው። ማንም ስጋ ለባሽ የትኛውም የሰው ልጅ ጥቁሩም ነጩም፣ አረቡም ገጠርም ከተማም ያለው ሴቱም ወንዱም ይሄ ውጫዊና ውስጣዊ ውቅሩ አንድ አይነት ነው። ደግሞም የማይታየው ማንነቱ ነፍስና መንፈስ የሚባለው ያ የማይታየው ማንነቱ አንድ አይነት ተመሳሳይ ነው። ሳይንስ ደግሞ ሲያጠናልን ምን ይለናል? የሰው ልጅ ይሄ በውስጣዊ ማንነቱም ደግሞ ውጫዊ ማንነቱም የተዋቀረበት አወቃቀሩ 99.9 አንድ አይነት ነው ይለናል ሳይንሱ። ማለት ምን ማለት ነው? 11 አይነት ስርዓቶች ወይም ሲስተሞች የሰው ልጅ በሙሉ አካሉ ላይ እንዳለ ሳይንስ ይናገራል። ለምሳሌ የአተነፋፈስ ስርዓት፣ የመባዛት ስርዓት፣ እንደገና ደግሞ የደም ዝውውር ስርዓት፣ የጡንቻ ስርዓት ተብሎ 11 ስርዓቶችን ሳይንስ ለይቶ አውጥቶ በ11ዱም ስርዓቶች የሰው ልጅ አካላዊ ውቅሩ ውስጣዊ ውቅሩ ተመሳሳይ ነው፣ 99.9 የሚል አንድ አይነት ነው ብሎ ይተነትልናል። ታዲያ ይሄ ባጭሩ ምን ማለት ነው? አንተ ማለት ሌላኛው እኔ ማለት ነው። እኔ ማለት ሌላኛው አንተ ማለት ነው። እናንተ ማለት ሌላኛው እነርሱ ማለት ነው። እነርሱ ማለት ሌላኛው እናንተ ማለት ነው። አንቺ ማለት ሌላኛዋ እሷ ማለት ነው። እሷ ማለት ደግሞ ሌላኛዋ አንቺ ማለት ነው። እንግዲህ በዚህ ልክ አንድ የሆንባቸው መሰረታዊ ነገሮች አሉ። ስለዚህ ማህበራዊ ልንለያይ ማንችልባቸው፣ ልንቆራረጥ ማንችልባቸው፣ እንደ ከንቱ ልንቆጣጠር ማንችልባቸው፣ ውድ የሆንባቸው አንድ የሆንባቸው ሃይማኖታዊ የሆኑ አስተምሮዎች ያረጋገጡት ሳይንስ ያረጋገጠው እኛም በተፈጥሮ በአካላችን ላይ አይተን የምናረጋግጣቸው የአንድ የሆንባቸው መሰረታዊ ነገሮች አሉ ማለት ነው። ምናልባት ከአንድነት አንጻር 99.9ን ሳይንስ ቅድም እንዳልኳችሁ አናቶሚካል ኮንስትራክሽናችን ወይም ባዮሎጂካል ውቅራችን አንድ እንደሆነ ነግሬያቸዋለሁ። አንዷ ምንድናት ታዲያ ካላችሁኝ በሌላኛው ቪዲዮ እሷ አንዷ ምን እንደሆነች በሚገባ እናወራለን በዛ ላይ ማለት ነው። ግን ደግሞ አንድ የሆንባቸው ነገር በጣም የበዛ እንደሆነ፣ በጣም ግዙፍ እንደሆነ፣ ትልቅ እንደሆነ እንታስቡ ይገባል። ይሄን ማሰባችንም ይጠቅመናል። በምንም እምነት ውስጥ እንገኝ፣ በምንም አይነት የህይወት ስርዓት ውስጥ እንገኝ፣ ሰው ስለሆነን ይሄ አንድነታችን ሊናጋ፣ ሊበላሽ፣ እንደ ከንቱ ሊቆጠር፣ ዋጋ ሊያጣ አይገባም። ሰው በመሆናችን ያገኘነው ሀብት ወይም ደግሞ በእኛ ዘንድ ያለው የከበረ ነገር ነው ማለት ነው። እንግዲህ ይሄ ከሆነ ወደ ሌላኛው አንድ የሆንበትን ወይም አንድ ሆነን የምንቆጠርበትን የተወሰኑ ነጥቦችን ደግሞ አንድ በአንድ ደግሞ እንድታዩ ማየት ፈልጋለሁ። ይሄ በየትኛውም እምነት፣ በየትኛውም የኑሮ ስርዓት፣ በየትኛውም አይነት የስራና የአገልግሎት ስርዓት ውስጥ ያላችሁ ሰው የሆናችሁትን ሰው የሆነውን ሁላችንንም አንድ የሆንበትን አንድ የሚያደርገንን እውነት ማወቅ ለዓለማችን ሰላም፣ ለማህበረሰባችን ሰላም፣ ደግሞ ለኑሯችን ሰላም፣ ለቤተሰቦቻችን ሰላም፣ እድገትና ጤንነት በአንድነት ቆመን የምናደርገውን አስተዋጽኦ እንድናደርግ የሚረዳን ስለሆነ ነው። በኋላ የሚዲያ አገልግሎታችን ዋና ወደ ሆነው አንድ ጌታ፣ አንድ አካል፣ አንድ ታዛ የሚለውን ደግሞ በጠለቀ መልኩ ማየት እንጀምራለን።
እንደተለመደው የሶስት አንድ ሚዲያ ቤተሰቦቻችንና አድማጭ ተመልካቾቻችን የምናቀርብላችሁ አገልግሎቶች ወይም ደግሞ ፕሮግራሞች ጠቅሟችሁ ከሆነ ጥቂት ጥቅም ለእናንተ ሰጥቷችሁ ከሆነ ለብዙዎች መድረስ እንዲችል፣ ለሺዎች መድረስ እንዲችል፣ ለሚሊዮኖች መድረስ እንዲችል የፌስቡክና ሌሎች የሚዲያ ፕላትፎርሞቻችንን ፎሎ በማድረግ ሼር በማድረግ ላይክ በማድረግ ሰብስክራይብ በማድረግ ኮፒ ሊንክ በማድረግ ፖስት ሪፖስትን በማድረግ አብሮነታችሁን እንድታረጋግጡልን በታላቅ ትህትና እንጠይቃችኋለን። የሰው ልጆችን ያለምንም አድሎ ያለምንም አይነት ልዩነት እናንተን ሁላችሁንም በያላችሁበት እንወዳችኋለን። ፍቅራችን በያላችሁበት ይድረሳችሁ። እናንተ ፍቅራችሁን ስለምትገልጡልን አክብሮታችን ትልቅ ነው። ዓለማችን የጋራ በሆነው አንድ በሆንባቸው ግብአቶች ትጠብቃለች። ምድራችን ሰላሟም ይበዛል። ለልማት ያለንን ደግሞ ለመልካም ያለንን ትጋት በአንድነት እንቀጥላለን። በያላችሁበት ሰላማችሁ ይበዛ ይሁን። ሰላም